ይህን 6 ጫፍ ያለውን ኮከብ በብዙ ቦታ ታያላችሁ፣ ግን ከ3 በላይ የሚያስገርሙ ሚስጥሮች እንዳሉት ታውቃላችሁ? ዛሬ ከጦር መከላከያ እስከ መንፈሳዊ ጂኦሜትሪ ያለውን ሚስጥር የምንመለከት ይሆናል። በእርግጥም የመጨረሻው ብዙ ሰዎች የማያውቁት ነው። የዳዊት ምልክት የሚባለው የኮከብ 2 ተጋጣሚ ትራያንግሎች በመዋሃድ የተፈጠረ 6 ጫፍ ያለው አስገራሚ ምልክት ነው። ብዙዎች በቀጥታ ከንጉሥ ዳዊት ጋር ያያይዙታል፣ ግን ታሪኩ ከዚህ ምልክ የተስፋፋ ነው። በሶስተኛ ደረጃ የምንመለከተው ይህ ምልክት በንጉሥ ዳዊት ዘመን በቀጥታ የተጠቀሰ ማስረጃ ባይኖረውም እንኳን በጥንታዊ ጽሑፎች ውስጥ እጅግ የተለመደ ጂኦሜትሪ ነበረው። ከዘመናትም በኋላ ከንጉሥ ዳዊት ስም ጋር በጠንካራ የተያያዘ ሆነ። ሁለተኛውና አስገራሚ ነጥብ 2 ትሪያንግሎች የተለያየ ትርጉም መያዛቸው ነው። አንደኛውና ወደ ላይ የሚያመለክተው ትሪያንግል የሰው ልጆች ወደ እግዚአብሔር ዘንድ መውጣታቸውን የሚያመለክት ነው። ሁለተኛውና ወደ ታች ያዘቀዘቀው ትሪያንግል መለኮታዊ ጸጋ ወደ ሰው ልጆች መውረዱን ያመለክታል። በመሆኑም በጥንታውያን ሰዎች ዘንድ እንደ ሰማይና ምድር ግንኙነት ይቆጠራል። ነገር ግን የመጨረሻው ነጥብ ከዚህ ይልቅ እጅግ ምስጢራዊ ነው። ከጥንት ዘመን ጀምሮ እስካለንበት እስከ 1ኛው ክፍለ ዘመን መዳረሻ እጅግ በርካታ ሰዎች በተለይም አይሁዳውያን እንደ መንፈሳዊ ጋሻ እጅጉን ምልክቱን አድርጎ መቁጠራቸው ነው። ይህም ታሪክ በእጅጉ ባፈ ታሪኮች ውስጥ እጅግ ዝነኛ ነው። የዳዊት ኮከብ ቀላል ምልክት ብቻ አይደለም፣ እውነተኛ ታሪክና መንፈሳዊ ትርጉም እንዲሁም አፈ ታሪክ የተቀላቀለበት ነው። ከ3ቱ ሚስጥሮች የትኛው ይበልጥ አስደነቃችሁ? እጅግ አስገራሚ ታሪኮችን በዚህ ቻናል ለእናንተ የምናቀርብ ይሆናል። እዚህ ቻናል አዲስ ከሆናችሁ የሰብስክራይብ በተኗን በመጫን ቤተሰብ ይሁኑ።